ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ ምንድነው መስራችሁ ይዤላችሁ የመጣሁት? እኛ ቤት ብዙ ጊዜ እንጀራ ካለና ማባያ ከሌለው እንጀራው ሊሆን የሚችለው ወይ ተጋቢ ነው የሚሰራው ወይ ይሄ ምግብ ነው የሚሰራው ማለት ነው። ስለዚህ ለዛሬ ይሄንን ይዤላችሁ መጥቻለሁ። ምን ጥብስም አትሉትም ወጥም አትሉትም፣ በቃ በመሃል ላይ ያለ አይነት ነገር ነው። የተፈጨ ስጋ ያስፈልገናል ለዛ። ስለዚህ የተፈጨ ስጋ ስራ ከመሄድ በፊት ጠዋት አውጥቼ እሄዳለሁኝ። ከዛ እንቁላል ጨምርበታለሁ የሆነ ሌላ ነገር እንዳያሰራኝ ድስቱን ነገር ሞላ አድርጎ እንዲበቃን አይነት ነገር። ሽንኩርትን በዛ አድርጌ እጨምራለሁ። እንደዚህ አራት ትንሽ ሽንኩርት እንደዚህ እጨምራለሁ። ቲማቲም ያስፈልገናል፣ ነጭ ሽንኩርት ያስፈልገናል፣ በርበሬ እጠቀማለሁ፣ ቃሪያም እጨምራለሁ። የሚገርማችሁ ለሽታ አይነት ነገር ማለት ነው። ስለዚህ ቅቤ እጠቀማለሁ። ሌላው ኮረሪማ፣ ጨው፣ ዘይት አደርግና ፈጠንጠና አድርጌ የሆነ ጭምርምር አድርጋችሁ የሆነ ምግቤ ለሚጣፍጥ አይነት ነገር እንደሱ አይነት ምግብ ሰርቼ ለቤተሰቤ እና ለራሴ አቀርባለሁ ማለት ነው። ስለዚህ ዛሬ እሱን ነው የምናየው። የመጀመሪያ ስራ ምን አደርጋለሁ መሰላችሁ? ስጋውን ነው የምጠብሰው በዘይት። ስለዚህ ድስቱን እጥድና እሳቴን ለኩሼ እንደዚህ ዘይት አደርጋለሁ። እንደዚህ አይነት ነገር። ከዛ ዘይቱ ጋል ሲል እንደዚህ ጨምረዋለሁ ስጋውን። ይሄንንም ማደርገው የጥብስ ቃና እንዲይዝልኝ ነው። ነግሬያችኋለሁ። ጥብስም አትሉትም ወጥም አትሉትም ብያችኋለሁ። ውሃ እንዳወጣብን እንደዚህ አድርገን እንተዋለን ትንሽ። እኔ ደግሞ እስከዛ ሽንኩርቱን አዘጋጃለሁ። ታያችኋል። እንደዚህ ከጨመራችሁበት ውሃ ያወጣባችሁ ጥብስ እናደርገዋለን እና ቶሎ ቶሎም አለማማሰል ቆንጆ ነው፣ ውሃ እንዳያወጣ። መጀመሪያ ዘይቱን እናግላለን፣ ከዛ ስጋውን እንጨምራለን፣ ከዛ ወዲያ እናማስለው። ከዛ በእንደዚህ አይነት መልኩ ከተጠበሰ በኋላ ሽንኩርቱን የከተፍኩትን እጨምረዋለሁ። እንደዚህ ነግሬያችኋለሁ። በዛ ነገር አድርጌ ነው ሽንኩርቱን የምጨምረው። ይሄም አብሮ እንዲጠበስ ተዋዋለሁ። እኔ ደግሞ እስከዛ ነጭ ሽንኩርቱን አዘጋጃለሁ። ልክ በዚህ ሁኔታ ነጭ ሽንኩርቱን እስከምጨፈልቅ ድረስ ብቻ ነው የምጠብሰው። ሽንኩርቱን በቃ ክልስ ነው የምታረጉት። አንደኛው ግብአት እሳት የሚያገኘው ወይም የሚጠበሰው አንደኛውን ግብአት እስክታዘጋጁ ድረስ ብቻ ነው ከስጋው በስተቀር። ስጋው ጥብስ እንዲል ስለሚፈልግ እሱን በደንብ አድርጌ የጠበስኩት። እንደዚህ አድርግና ነጭ ሽንኩርቱን ጨምራለሁ። ይሄንንም ጠበስ አደርጋለሁ። ከዛ አሁን ደግሞ በቶሎ ወዲያውኑ ቲማቲሙን እፈጫለሁ ወይም እከትፈዋለሁ ልጬ። ከዛ ቲማቲሙን ከተፍኩኝ ጨምራለሁ ልጬ። እናንተ በዚህ ፋንታ የቲማቲም ድልህ መጠቀም ትችላላችሁ። እኔ ፍሬሽ ቲማቲም ስለምወድ ነው። እሱንም እንደዚህ መልኩ አብሬ ጠበስ። ከዛ ወዲያው በርበሬ ሞገስ እንዲሰጠው ማለት ነው፣ ወጥ ነገር እንዲመስል እንደዚህ ጨምርና እናየዋለን። ትንሽ ጨምርበታለሁ። እንደዚህ በምን አይነት ፍጥነት እንደሚደርስ ምንም አይዲያው የላችሁም። በጣም በቶሎ ነው የሚደርሰው። በቃ ግማሹ ቤተሰብ ሻወር ወስዶ እስከሚመጣ ራሱ ከዛ ቀድሞ ራሱ ሊያልቅ ይችላል፣ ሊደርስ ይችላል። እና የለኝም ምግማት አይጠበቅባችሁም። በቃ ግብት ብላችሁ ኪችናችሁን ዝግት አድርጋችሁ ታታታታ አድርጋችሁ ታጠቡት የምትችሉት አይነት ምግብ ነው። እንደዚህ ጠብ እያረኩኝ ትንሽዬ እንዳይቃጠል ልጆቼም እንትላለሁ፣ አቁላለዋለሁ ትንሽ። ከዛ ትንሽ ካቁላላ በኋላ ምን አደርጋለሁ መሰላችሁ? እንደዚህ ትንሽዬ ውሃ ከለስ ነገር አደርገዋለሁ። እዚህ ጋር ነው እንግዲህ ወደ ወጥነት የሚሸጋገረው። ከዛ የዚህን ጊዜ ሁሉንም ቅመሜን እጨማምራለሁ። ጨው እንደዚህ የሚያክል አደርጋለሁ። በቃል ትንሽ ኮረሪማ አደርግበታለሁ። እንደዚህ የሚያክል ሩብ ማንኪያ ነገር። እንግዲህ እሳቱን ቀነስ አደርገውና አሁን ምን አደርጋለሁ መሰላችሁ? እዚህ ጋር እንቁላል አለ። ይሄንን እንቁላል አዘጋጃለሁ። ቅድም 3 እንቁላል ነበር ያዘጋጀሁት። ሳየው በጣም ትንንሽ ነውና 4 አደረኩት። ከዛ ይታያችኋል። እሳቱን ቀንሼዋለሁ። እንዲተክተክ እንዲል ካደረኩት በኋላ መረቅ አለው እንደምታዩት። እሳቱን የቀነስኩት አውቄ ነው። ይሄንን እንቁላል ወስጄ እንደዚህ ጨምርበታለሁ።
አሁን ሳማስለው እንቁላሉ በጣም ትንንሽ ቁርጥራጭ አገኛለሁ ማለት ነው። እሳቱ ግን ብዙ ቢሆን ወዲያውኑ አንድ ቦታ ቁጥር ይልና ትልልቅ ስክራብል አይነት ነገር ይሆናል። እንደዚህ አሁን ይታያችኋል። ሲቀላቀል ሁሉም ቦታ እንቁላሉ ይደርሳል። እንደዚህ አድርገን በደንብ አድርገን እናማስለዋለን። እንደነገርኳችሁ አንድ ትልቅ ወፍራም እንቁላል እንዳናገኝ ያችሁት አንድ ላይ ተዋሃድ። አሁን ምናልባት 2 ደቂቃ ከዛ በላይ አይፈጅም። አሁን በእንደዚህ አይነት መልኩ ሲንተከተክልን እናደርጋለን መሰላችሁ። እዚህ ጋር ቅድም ያሳየኋችሁን ቅቤ 1 ማንኪያ ቅቤ ከላይ ለሽታ ጣል ታረጋላችሁ። ከዛ ይሄንን ቃሪያ ታረጋላችሁ። ይሄንም ለሽታው በኋላ ላይ ታወጣላችሁ ማለት እንጀራው ላይ አታቀርቡትም፣ ግን ለቃናው በጣም አሪፍ ነው። የሆነ በቃ ሳታውላሉ ስትሰሩ ምግብ እንዴት ነው የሆነ እያቃጠላችሁ እያላችሁ የምትበሉት ምግብ የለም፣ እንደዛ አይነት ነገር ነው የሚሆነው። አሁን እሳት ማጠፋለንና እዛው ላይ ተዋለው ብረት ድስቱ ላይ። አሁን ደግሞ ወደ ገበታ እናቀርበዋለን። አያችሁ ታዲያ እንዴት አንድ ድስት ወጥ እንደወጣው ያችን የምታክል ስጋ እንደዚህ አድርገን ሽንኩርቱ ምናምኑን እንቁላሉን ቅብጥሴው ምናምን ጨማምረን በደንብ ለቤተሰብ የሚበቃ ምግብ ብዙ ምግብ መስራት እንችላለን ማለት ነው። ምግብ በነገራችን ላይ ምን ልስራ የሚለው ነገር ነው እንትን የሚለው እንጂ የሚያደክመው እንጂ መስራቱ ያን ያህል የሚያደክም አይመስለኝም፣ የማይወድ ሰው ካልሆነ በስተቀር። እንቅበሰው። አሁን ደግሞ መረቅ አለው፣ ግን ደግሞ የሽር ብሎ የሚወርድ መረቅ አይደለም። ጥብስ ነው፣ ግን ደግሞ ጥብስም አይደለም አይነት ነገር ነው በቃ የሚሰማችሁ። ታይቷል። ይሄን የመሰለ ቅቤው ራሱ ከላይ ጣል ያደረግናት በቃ አንድ ማዕት ቅቤ ጨመርን የሚመስለው ብታይ እንትማችሁ እውነት ስራ ተመገቡት ከምላችሁ በላይ በጣም አሪፍ ነው። በተለይ ወንድ ላጤዎች ምናምን ሁሌ ውጭ የምትበሉ ሰዎች ካላችሁ እንደዚህ አይነት ፈጠንጠን ያለ ምግብ ከመስራት ብትጀምሩ የእውነት ምግብ ቤታችሁ ሰርታችሁ መብላታችሁን የምትወዱት ምንድነው ሆቢያችሁ ነው የሚሆነውና በእንደዚህ አይነት መልኩ ሳታካብዱ መጀመሪያ እንዲህ እየሰራችሁ ቤታችሁ ለመብላት ሞክሩ። ግዴታም ነው ደግሞ ጤናን ለመጠበቅ ሲባል ማለት ነውና ይሄ ምግብ አሁን የሆነ ያቃጥላል፣ ያባላችኋል። እንደነገርኳችሁ ጥብስ አይደለም፣ ወጥም አይነት አይደለም። ብቻ ስጋው ያዝ ያዝ ያደርጋል። በጣም ብስል ነገር ያለ አይደለምና የሆነ በቃ ለየት ያለ ቆንጆ አይነት ምግብ እንደበላችሁ ነው የሚሰማችሁ። ስለዚህ እናንተም ሁሉ ቀን በተለመደው መልኩ ሳይሆን እንደዚህ ጭምርምርምር አድርጋችሁ ብዙ ሳይቁላላ ብዙ ሳይበስል አይነት ነገር በእንደዚህ አይነት መልኩ ስሯ ተመገቡ ብዬ እላለሁ። እንግዲህ ለዛሬ ነበረኝ የምግብ አሰራር ይሄንን ይመስል ነበረ። አዲስ የሆናችሁ ቻናሌን ሰብስክራይብ ማድረጋችሁ እንዳረሱ፣ እየሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ገለጹ። በሌላ በቃ ቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ተባረኩልኝ።